10 ሆቢቶች ወይ ደግሞ 10 ልምዶች የሁሉንም ህይወት የሚያበላሹ 99% የሚሆኑ ሰዎች እነዚህ ነገሮች ህይወታቸው ላይ ደጋግሞ ያረጋሉ። አንተም የምታረግ ከሆነ አስተካክል። አንደኛው በጧት አለመነሳት። ጧት ማትነሳ ከሆነ ደጋግሜ ነግሬያለሁ፣ የቴስቴስትሮን መጠን ዝቅ ይላል፣ አይምሮ ቀልጣፋ አይሆንም። ስለዚህ በጧት መነሳት ጀምር። ሁለተኛው ስፖርት አለመስራት። አብዛኛው ሰዎች በዚህ ጊዜ ከስፖርት ይልቅ ሱስን ነው ብዙ የሚጠቀሙት። ስለዚህ ያሉብን መጥፎ ሱሶች አስወግዳቸው። ሶስተኛው በራስ መተማመን የለም። ሰው አየኝ አላየኝ ብለህ ትጨናነቃለህ። መንገድ ላይ ስትሄድ ሊሆን ይችላል ወይም ሰውን ስታወራ በኮንፊደንስ አትሄድም ወይ በኮንፊደንስ ሰዎችን አታዋራም። ይህንን ነገር አስተካክል። አራተኛው ፕላን አታወጣም። ለቀጣይ ቀን ፕላን ማታወጣ ከሆነ ቀጣይ ቀን ኮንትሮል ያደርጋል። ከዛ የማይሆን ጊዜ ነው የምታሳልፈው። አምስተኛው ስሜትን አትቆጣጠረው። ፖርኑን ኤዮ ካለ ታያለህ፣ ሴጋውን አረግ ካለ ታረጋለህ። ሴቶችን ካየ ከነሱ ጋር ሴክስ ማድረግን ታስባለህ። ሴክሹዋል የሆኑ ነገሮችን ላይምሮ ትነግረዋለህ። ባጭሩ ስሜትን መቆጣጠር አትችልም። ስሜትን መቆጣጠር የማትችል ከሆነ አቅምህን፣ አይምሮውን፣ ህይወትን ታበላሽዋለህ። ስለዚህ ስሜቶችን ኮንትሮል ማድረግ ጀምር። ስድስተኛው ስኬታማ መሆን ትፈልጋለህ፣ ነገር ግን ስኬታማ የሚያደርግን ነገር አታረግም። ይህ ነው ትልቁና አደገኛው ችግር። የአብዛኛው ሰዎች ስኬታማ መሆን ይፈልጋሉ፣ ነገር ግን አክሽን ያረጉ፣ ጥረት ያረጉ። አንተም እንደዚህ የምታረግ ከሆነ አሁን ነው አስተካክል። ሰባተኛው ሰነፍ ነህ። አንድ ነገር ለማድረግ ተሰንፋለህ። የሆነ ነገር ህይወት ላይ እንዲፈጠር ከፈለክ ስንፍናን ቆፍረ መቅበር ይኖርብሃል። ስለዚህ ስንፍናንም ግደለው። ስምንተኛው ሴቶችን አሳዳጅ ነህ። በዚህን ጊዜ ትኩረት ያለው ሴል ነው እንጂ ፐርፐዝ ላይ፣ ህልም ላይ፣ ገንዘብ ላይ አይደለም። ይህንን ነገርም አስተካክል።